ህጋይ ሰውነት የሌለው ህወሓት 4 ኪሎ ላይ ሌላ ምላሽ ሳበ። ከቀናት በፊት እኔ ከሌለው ሰርዶ ይብቀል በሚል ስሌት በፍጹም በትግራይ ምርጫ ይደረግም ያለው ቡድኑ ዛሬ ደግሞ የመከላከያ ኮማንድ ፖስት በአስቸኳይ ከራያ ለቆ ይውጣ የሚል ማስጠንቀቂያ ሰጥቷል። መከላከያ ለ3 ዓመታት ባወዛጋቢው የራያ አካባቢ የመቆየት መብት የለውም ሲል ተንኳሽ ቃታ መዟል። ከዚህ በተጨማሪ ፊልድ ማርሻሉንና ጌታቸው ረዳ በተንኳሽ ንግግር መክሰሱ ብዙ እያስባለ ይገኛል። ህወሓት በአወዛጋቢ የራያ አካባቢዎች የተሰማራው መከላከያ ለቆ እንዲወጣ መጠየቁ ግርምትን ፈጥሯል። ከፕሪቶሪያው ስምምነት በኋላ በ5 አወዛጋቢ የራያ አካባቢዎች በኮማንድ ፖስት ለማስተዳደር የተሰማራው የመከላከያ ሰራዊት ኃይል ይውጣ የሚለው ማሳሰቢያ ቡድኑ የፕሪቶሪያውን ስምምነት እየጣሰ ስለመሆኑ አመላካሽ ተደርጎ ተወስዷል። በርካታ ጉዳዮች ላይ መግለጫ የሰጡት የህወሓቱ ቃል አቀባይ ሚካኤል ያስገዶም በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ መውጣት እንዳለበት ተናግሯል። እንደ ህወሓት ቃል አቀባይ ገለጻ የፌደራል መንግስት በራያ አካባቢዎች ያሰማራው የመከላከያ ቆይታ ጊዜ 6 ወር ነው። አክለውም በኮማንድ ፖስቱ የተሰማራው መከላከያ ከ3 ዓመት በላይ መቆየቱ ህጋዊ አግባብነት የለውም በማለት በፌደራል መንግስት ላይ ክስ አቅርበዋል። ህወሓት ጊዜው አልፎበታል ያለው ኮማንድ ፖስቱ አካባቢውን ለቆ እንዲወጣ እንደሚፈልግ ቃል አቀባዩ ገልጿል። በኮማንድ ፖስቱ የተሰማራው የመከላከያ ሰራዊትና ፌደራል ፖሊስ ኃይል ለቆ ከመውጣት በተጨማሪ አወዛጋቢው የራያ አካባቢዎች ሙሉ በሙሉ በትግራይ ጊዜ አስተዳደር ስር መግባት አለባቸው ብሏል። በአካባቢው የህዝባዊ አገልግሎት በማስተጓጎል የወነጀለው ኮማንድ ፖስቱ መውጣት አለበት ያለው ህወሓት የራያ ወረዳዎችን በኃይል ከተቆጣጠረ በኋላ የትግራይ ኃይሎች ዳግም በኃይል በተቆጣጠራቸው የራያ አካባቢዎች ላለፉት 3 ዓመታት ገደማ ከመከላከያ ሰራዊት ጎን ለጎን በጎሪጥ እየተያዩ ቆይቷል። ምንም እንኳን በመከላከያ ሰራዊትና ፌደራል ፖሊስ የተደራጀው ኮማንድ ፖስት ቢኖርም ግድያና ወከባ ጭምር የሚፈጽሙትን የትግራይ ኃይሎችን እንቅስቃሴ አልገደበም። የትግራይ ኃይሎች ከአማራ ጋር ይገባኛል ጥያቄ ያለባቸውን የራያ አካባቢዎችን ከተቆጣጠሩ በኋላ በተደጋጋሚ በርካታ ግድያዎችን መፈጸማቸው መዘገቡ ይታወሳል። የትግራይ ኃይሎች አካባቢውን ተቆጣጥረው አስተዳደር ማፍረሳቸውን ተከትሎ ህዝቡ መንግስታዊ አገልግሎቶችን እያገኘ አይደለም። የራያ ህዝብ እየደረሰበት ያለውን ወከባ የፌደራል መንግስቱ እንዲያስቆመለት በተደጋጋሚ ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱ የፈረሰው የአማራ አስተዳደር አመራሮች ሲገልጹ ነበር።